በድሮን እየተገደሉ እንደዛ ብለው ሊፎክሩ ይችላሉ። ኦኬ ቅድም እንደነገርኩ ምስራቅ አፍሪካ ላይ በትንሹ 100 ሚሊዮን ሰው ያቀኛል። በዛም ነው 2 አመት ሁሉንም ስራን ያቆም። ከኢትዮጵያ፣ ከኤርትራ፣ ከጅቡቲ፣ ከሶማሌ፣ ከሱዳን፣ ከየመን የሚቀረን አርቲስት አይኖርም። ምን ፈልገውን ካራክተር እናመጣ ምን ሰራው ታሪክ ነው። ጠፋ በሚለው ከላይ ያስጨነቃቸው መጣውን ይሄ ከሆነ እኔ እነሱን እገዛ የምፈልግበት ሰዓት አሁን ነው። አደጋውን ካየኑ በደንብ ነው የሚዲያ ነክላት ፊት ዲናል እስላም ለዓለም የመጣ እምነት ነው። ምናልባት በህይወቴ ከዚህ በኋላ ባለው ሐያቴ ይሄን ያክል ትልቅ ታሪክ ሰራለሁ ብዬ አላስብም። 100% ሰው የሚያጠፋ ፈንጂ የሰራ ሰው የሚሸለምበት ዓለም ያልፈለከውን ሰው ፈልገህ ያላጣኸውን ሰው ጠፋህ ማለት ሙጃመላ ነው፣ ማስመሰል። ፈልገህ ያላጣኸውን ሰው ጠፋህ ማለት ሙጃመላ ነው፣ ማስመሰል። ያልጠፋው ትናንትም አለው ዛሬም አለው። እንደውም ከትናንትናው በተሻለ አለው በብዙ መንገድ። ትናንት ለሶሻል ላይፍ ብዙ ጊዜ ላይ ኖር ይችላል፣ የማህበራዊ ጉዳዮች ላይ ምናምን ላይ ኖር ይችላል። ልዩነቱ እሱ ካሜራ ይዞ ስላላስቀመጠው። ኦኬ ጠፋህ ሊልህ ሲፈልግ ምናልባት የሱ መጥፋት እየነገረህም ሊሆን ይችላል። ለብዙ ወንድሞች ወይም እህቶች ይሄን ምን እንደመልስ ይሰዱት ጠፍተው ጠፋህ ባይሉ ጥሩ ነው ለሌላም ሰው። እኔ ከትናንት በተሻለ አለው እንደውም በጥሩ ሁኔታ። ስለዚህ አልጠፋሁም። የሥራ ፊልድ መቀየርህን እንደ ጠፋ መውሰድ ሆኖብን ሊሆን ይችላል አንደኛ። ሁለተኛ ያው ለብዙሃኑ የምትገኝና የምትታወቅበት ቦታ አለ። ቅርብ ለሆኑ ሰዎች ደግሞ ያው የመለስከው መልስ አሳማኝ ይሆናል ብዬ አስባለሁ። እንዲሁ በደፈናው ሳስበው ያ የያዝና የሰበሰበው አጀብ አለ። ብዙ ሰው አቅራቢያ ይኖራል፣ አብሮህ በስራም በወዳጅነትም ብዙ ሰው ያመጣል። ብቻ በጣም የቅርብ ወዳጅም የሚያደርግ መልሶ መላልሶ የሚያገናኝም ከዛ ፐብሊክ የሆነና በደንብ ለአብዛኛው ሰው እንዲደርስ ተደርጎ የተደረገ አቋም ነው የወሰድከው በአደባባይ። ከዛ በኋላ ምን ለውጦች መጡ? በስራ፣ በጓደኝነት፣ በቤተሰብ ምን አይነት ለውጦችን አስተናገድክ? ከዛ አሁንስ ደግሞ ምን አይነት የሥራ መስክ መርጠሃል? እንዴት እየሰራህ ነው የሚለውን ብታስቃኘን ደስ ይለኛል። ኸይር ቢስሚላህ። አጀብ የበዛበት ህይወት ነበረ። አጀብ የበዛበትን ህይወት ስትሄድ የሚሆነው አጀብ የለው ህይወት ነው። ሲምፕል ኦኬ። ዝና ማጨብጨብ ምናምን ኦኬ። ሁሉም ቦታ ላይ ሴንተር ኦፍ አቴንሽን የምትሄድበትን ቦታውንም ሰዎቹንም ትሄዳለህ። የመረጥከው እሱን ነው። በዛ ውስጥ ተመችቶህ ትኖራለህ። ከዛ በፊት ራስህ ላይ ያላየሃቸውን ብዙ ባህሪያቶች ብዙ መልካም ነገሮችን ፈልገህ ጠንካራውን ልታገሉበት፣ ደካማውን ደግሞ ጠንካራውን አላህን ልታመሰግንበት፣ ደካማውን ደግሞ ልታገሉበት ራስህ ላይ ስራ መስራት የሚጠበቅብህ ጊዜ ይኖራልና እሱን አልহামዱሊላህ በጥሩ ተጠቅሜበታለሁ ብዬ አስባለሁ። ይሄ ደግሞ ከስራ አንፃር ያው መኖር አለብህ። ስትኖር ትሰራለህ። ትናንት በምትኖረው መጠን ልክ ላትኖር ትችላለህ። የምንረጥከው ሐላል ገቢ ሐላል ሐያት አላህና መልእክተኛውን ወደህ ታዘህ መኖርን እስከመረጥክ ድረስ ከብዙ ክፍያዎች በላይ እሱ ትልቅ ነው። በረሃብም ውስጥ ያለን ጥጋብታ ያለ ደስታ አለው፣ ኮምፎርት አለው፣ ኮንፊደንስ አለው፣ ሙሉነት አለው። እሱን ታገኛለህ። ሁሉም ግን ሂዶ ወደ ቁጥር ይመጣል ስኬት። እቺ ነገር እንደው አላህ ያንሳል። በዝና ውስጥ በሳንቲም ውስጥ ያገኘሁትን ስኬት ያላገኘሁትን ስኬት እኔ አሁን ያገኘሁት እኔ ተመችቶኛል እያልክ የሆነ የጎደለ ነገር ነን አልተመቸህም ይላል። እኔ ተመችቶኛል ያልክ አንተ አልተመቸህም ትላለህ። ምን ማለት ነው አልተመቸህም? ሆነ ላይፍ ስታንዳርድ ስላልኖርክ እሱ የተገነባው በምንድን ነው? የገነባው በምንድን ነው? አይንን ስትጨፍን እኮ ታውቀዋለህ።